አብዛኞቻችን ስኬትን ከጠንክሮ መስራት ከዲሲፕሊን ጋር እናገናኛለን። ትክክል ነህ። ቶፕ 10 እስከ 20% ውስጥ ለመግባት ጠንክሮ መስራት ዲሲፕሊን ያስፈልገናል። ነገር ግን ከ1% ከ0.1% ውስጥ ለመግባት ህጎቹ የተለዩ ናቸው ይለናል። በዚህ ቪዲዮ ላይ የ0.1% ስኬታማ የሆኑ ሰዎችን 5 ሚስጥሮች እንመለከታለን። ይሄን ነገር የተማርኩት ደግሞ ከጆ ሃድሰን ይባላል። ጆ ሃድሰን አክቹሊ ሴክሬት ኮች ነው ማለት ሚስጥራዊ የሆነ ኮች ነው። ቢግስት ካምፓኒስ ኢን ሲሊኮን ቫሊ አፕል፣ ጉግል፣ ኦፕን ኤአይ የነሱ ሲኢኦ እና ኤግዜኪቲቭ ብራንች የሚያሰለጥን ኮች ነው ማለት ነው። እሱም አክቹሊ አርት ኦፍ አኮምፕሊሽመንት የሚል የራሱ የሆነ ፖድካስት አለው ዩቲዩብ ላይ እና ይህን ነገር ያገኙት ደግሞ በዶክተር አሊ እና በጆ ሃድሰን መካከል በነበረ ፖድካስት ነው ማለት ነው። እነዚህን ሀቢቶች አንዱን ብቻ ወስደን እሱን ብቻ ራሱ አፕላይ ብናደርግ በህይወታችን ላይ ትሪመንደስ የሆነ ለውጥ እና እነዚህ ሀቢቶች ደግሞ የሚጠቅሙን ለምንድን ነው? ስኬታማ ለመሆን ብቻ ሳይሆን እንደምናውቀው የስኬት ጆርኒው 99% ነው። ያንን ጆርኒ ኢንጆይመንት ያለበት እንዲሆን ያደርግልናል ማለት ነው። አር ዩ ሬዲ? ሌትስ ቢጊን። አንደኛ ፔስ ዛን ፐርፌክሽን። ፔስ ዛን ፐርፌክሽን ማለት ብዙ ጊዜ እኛ ሰዎች ስንባል ፐርፌክሽኒስት ነን። የሆነ አንድ ፐርፌክት የሆነ ነገር እንፈልጋለን። የሆነ ነገር ለመጀመር ስናስብ ፐርፌክት የሆነ ነገር እንፈልጋለን። ነገር ግን ይሄ ነገር ወደ ኋላ ያስቀረናል ማለት ነው። ራዘር ችግሩ ምንድነው? ይሄኛው አናሊሲስ ፓራሊሲስ ወደሚለው ነገር ስለምናደርግ ነው። አናሊሲስ ፓራሊሲስ ማለት የሆነ አንድ ነገር ታስቡና ያንን ነገር ካሰባችሁ በኋላ ሌላ ሀሳብ ይመጣላችኋል፣ ሌላ ደግሞ ሀሳብ ይመጣላችኋል። ስለዚህ በዚህ ላይ ፓራላይዝ እንሆናለን፣ ሽባ እንሆናለን ማለት ነው። ያንን ነገር ሳንሰራ እንቀራለን ማለት ነው። ስለዚህ ማስራት ያለብን ምንድነው? we should take action ማለት ነው። ኢትሬቲቭ የሆነ ማይንድሴት ሊሆን ይገባል ማለት ነው። እነዚህ አብዛኞቹ ሲኢኦዎች የክሩም ቅድም ያልኳቸው የአፕል የነዚህ ሲኢኦዎች አብዛኞቹ የሚያስቡት ነገር ምንድነው? የሆነ አንድ አይዲያ ይሰጣሉ። ያን ነገር ግን ከሰሩት በኋላ ፊድባክ ይፈልጋሉ። ከዛ ፊድባክ ሪፋይን እያደረጉ እንደ አዲስ ይሰራሉ ማለት ነው። ስለዚህ መስራት ያለብን መጀመሪያ ላይ የሆነ ፕሮዳክት ካለን ወይም whatever ለመጀመር ካሰብን 20% ፕሪፔር ካደረግን it's enough with 20% preparation ወደ አክሽን መስራት ያለብን። ምክንያቱም አናላይዝ ካደረግነው ፓራላይዝ ስለምነው። ይሄ ሁሉ አይዲያ ደግሞ የሚመጣው ምንድነው? ችግሩ ምንድነው? ምክንያቱም ፐብሊክሊ ፌል ማድረግ ስለምንፈራ ነው። ፒክተስ ምን ይላል? if you want to improve be content to be taught foolish and stupid ማለት ነው። ወደ ሁለተኛ embrace the emotions። ኢሞሽናችሁን embrace አድርጉ ይለናል። ቅድም ካልኳችሁ ምሳሌ ልስጣችሁ። የሆነ አንድ ነገር ፐርፌክሽኒስት መሆን የፈለጋችሁት ለምንድን ነው? ምክንያቱም ፐብሊክሊ ፌል ማድረግ ስላልፈለጋችሁ። ፐብሊክሊ ፌል ማድረጉ አይደለም ችግሩ፣ ራዘር ዘ ኢሞሽን ቢሃይንድ ኢት ነው። ምክንያቱም ያነ ኢሞሽን የሚሰጣችሁ ኢምባሪስመንት መሆን፣ አም ፌሊየር፣ ሪዘንትመንት ኢንሳይድ ዩ እሱ ነው መጥፎነቱ። ማለት ያንን ኢሞሽን ፊል አለማድረጋችን ነው ችግሩ ማለት ነው። እንዲያውም ምን ይባላል? ዋት ዊ ሬዚስት ፐርሲስትስ ይባላል። ማንኛውም ነገር ሬዚስት የምታደርጉት ነገር ፐርሲስት ያደርጋል። there is an interesting factor actually ሀቢኑላ የሚባል ፓርት አለ in our brain። ይሄ ሎካል ኤሪያ ምንድነው? አንቲ ሪዋርድ ሴንተር ነው። ማንኛውም አክሽን ላይ ለምሳሌ የሆነ አንድ አክሽን ሰጠን የሚሰጠን ኢሞሽን አለ። ያን ለምሳሌ ኢምባሪስድ ብንሆን ወይም ደግሞ ላይክ በራሳችን ኢምባሪስመንት የሆነ ፊሊንግ ቢሰማን ያንን ያመጣውን አክሽን ምን ያደርጋል? ድጋሚ ያንን አክሽን እንዳንሰራው ሞቲቬት እንዳንሆን ያደርገናል ማለት ነው። ይሄኛው የሚያደርገው ምንድነው? ሲግናል ነው የሚልከው like it will send signals to the brain እና ሪዋርድ ሴንተር ላይ it will dampen this dopamine as we know dopamine ማለት ሞቲቬሽን ድራይቭ የሚያደርገን ነገር ነው። ስለዚህ ይሄን ነገር ዳምፕን ከሆነ በኋላ ያንን አክሽን ድጋሚ እንዳንሰራው ያደርገናል ማለት ነው። እና ከዚህ ጋር የተረዳሁት ነገር ደግሞ ምንድነው? ኢሞሽን ኢኳልስ ዲሲሽን ነው። በቃ ኢሞሽናችን ነው ዲሲሽናችን ዲተርሚን የሚያደርገው። ጋድ ይሄ አንደርስታንድ ሳደርገው it was like በጣም ዊርድ የሆነ ነገር ነበር የመሰለኝ። ግን there was this ዲካርትስ ኤረር የሚባል ነበር አንቶኒዮ ነው የጻፈው መጽሐፉ ላይ እና ምን ይላል? ኢሞሽን ሴንተራችን which is actually our brain ማለት ነው ሊምቢክ ሲስተም ይባላል and there is prefrontal cortexአችን ቬንትሮሚዲያል ፓርቱ ማለት ነው። እነሱ ናቸው ኮንትሮል የሚያደርጉት ኢሞሽናችን። አይኪው ግን it's something like you know our temporal parietal lobe። ከዚህ ጋር የምትረዱት ምንድነው? ኢሞሽናችን ነው ዲተርሚን የሚያደርጉት የሆነ ዲሲሽን ለመስራት። ለምሳሌ የሆነ አንድ ዲሳይድ ማድረግ ከፈለጋችሁ የሆነ ሊምቢክ ሲስተማችሁ መጀመሪያ ላይ ያንን ኢሞሽን ፊል ያደርጋል። ከዛ ሲግናል ይልካል ወደ ፕሪፍሮንታል ኮርቴክሳችሁ ቬንትሮሚዲያሉ። ዘን ያ ቬንትሮሚዲያል ኮርቴክስ ከዚህ በፊት ከነበራችሁ ፓስት ኤክስፒሪየንስ ኔጌቲቭም ፖዚቲቭም ቼክ ያደርግና ዲሳይድ እንድታደርጉ ያደርጋል ማለት ነው። ስለዚህ ዲሲሽን ኢዝ ኦል አባውት ኢሞሽን ነው። when you like ምክንያቱም የሆነ ነገር ዲሳይድ ለማድረግ ስታስቡ ሲጀመር there is fear behind it። ለምሳሌ I'm doing like this ገብታችኋል። like ለምሳሌ አሁን ብርግቤ ኪቦርድ ብነካ
ላይክ ኢንስታንትሊ ነው ኢፈርትለስ ነው ማድረገው ማለት ነው። ዲሳይድ አላደርግም አሁን ኦኬ አሁን ሂጄ ኪቦርድ ነካለሁ ምናምን አትሉም። ገብቷችኋል? የሆነ ነገር ዲሳይድ ለማድረግ ስትሞክሩ ለምሳሌ ማንበብ አለብኝ ማለት ስትጀምሩ ኢንስቲንክትሊ there is fear behind it ማለት የሆነ ፍርሃት አለ በውስጥ ማለት ነው። ያንን ነገር እንድታስቡ ያደርጋችሁ የሆነ ፍርሃት አለ ማለት ነው እንጂ ላይክ ኖርማሊ ኢፈርትለስሊ ታደርጉት ነበር ማለት ነው። ስለዚህ ያንን ኢሞሽን ሰፕረስ ካደረግ ነው ወይም ሬዚስት ካደረግ ነው there is no way we are going to escape that ምክንያቱም what we resist persists። ስለዚህ እንዴት ፊክስ እናድርገው ብላችሁ ይሆናል። so the first thing መጀመሪያ ላይ ምንድነው ኢሞሽናችሁ ሲመጣ ያን ኢሞሽን ወይም ያን ፌሊየር የሆነ ኢሞሽን ፊል ስታደርጉት just wonder like ያን ኢሞሽን እንደ ኢሞሽን ፊል ማድረግ ማለት ነው። ከዛ በኋላ it will ራሱ ክላሪቲ እንዲኖረው ያደርጋል ማለት ነው። ምክንያቱም ሬዚስት ካደረጋችሁት በሳይኮሎጂ ላይ ምን ይባላል አክሴፕታንስ ኤንድ ኮሚትመንት ቴራፒ ይባላል። የሆነ ነገር አክሴፕት አድርጋችሁ ኮሚትድ ካደረጋችሁት ለዛ ነገር በቃ አክሴፕት ካደረጋችሁት it will bypass ያደርጋል ማለት ነው። ያንን ኢሞሽን ግን ሬዚስት የምናደርገው ከሆነ እንዳልኳችሁ ፐርሲስት የማድረግ ፕሮባቢሊቲ ይኖረዋል ማለት ነው። እና ከዚህ ላይ አንድ ኤግዛምፕል ልስጣችሁ ከኔ ላይፍ ጋር የሚገናኝ ማለት ነው። there was I think on my period PC2 ላይ ያለው መሰለኝ PC2 ላይ ያለው ነበርና ሬናል ኤግዛም ነበርና ሬናል ኤግዛም ላይ ሲያመጣው እና ላይክ ያንን ሲ ማምጣቴ አይደለም ችግሩ ወይም ፌሊየሩ እያለን ነው ያለው። አሁን ያን ፌሊየሩ ሲ ማምጣቴ አይደለም ችግሩ የነበረው ነገር ግን አፍተር ዛት ያለው ኢሞሽን ፊል ያደረኩትን ኢሞሽን ሰፕረስ አደረኩት። ከዛ በኋላ ላይክ ማይ ስተዲ ሃቢትስ ምናምን ኢንቫይት ፓኬት አልኩና ላይክ አውል ሪፒትድ ዘን ሴንስ ኤግዛም መጣ ድጋሚ ሲያመጣው ማለት ነው። ያንን ኢሞሽን ሰፕረስ በማድረግ ምክንያት ይሄን ኮንቲኒየስ የሆነ ሃቢቴን ምን ማድረግ አልቻልኩም መቀየር አልቻልኩም ማለት ነው። ምክንያቱም ያንን ኢሞሽን ሰፕረስ ስላደረኩት ማለት ነው። I'm feeling like hindsight bias የሚባል ነገር ምናልባት ያደረኩ ይሆናል። ምክንያቱም like hindsight bias ማለት like something over simplify ማድረግ የሆነ ፓስት ጄ something ያንዴ የመጣው በዚህ ምክንያት ነው። like ለምሳሌ አሁን lack of sleep ሊሆን ይችላል ወይም በደንብ ባለማጥናት ምክንያት በእነዚህ ምክንያቶች ሊሆን ይችላሉ። ግን I'm over simplifying with this emotion ግን I feel like this is important ምክንያቱም ኢሞሽናችን is always about the decisions ነው። ስለዚህ ያንን ነገር ገና መጀመሪያ ላይ ሬናል ላይ ሲሳመጣ ያንን ነገር ኢሞሽኑን ፊል ባደረገው ያንን ነገር ኢምባሪስድ የሆንኩበት ነገር ስተዲ ሃቢት ምን ነበር like why would I feel ይሄ ነገር ካረኩትና ዶክመንት ባደረገው ያንን ፌል ያረኩት ነገር ምንድን ነበር ብዬ ባስብ ኖሮ ለቀጣዩ it will give me reason ማለት ነው ክላሪቲ ሰጠኝ ነበር ወደ ቀጣዩ ስቴፕ መሄደው ምን እንደሆነ ማለት ነው። እንደዛ ነው የሚለው። ስለዚህ እዚህ ጋር what is the take point ካላችሁ የሆነ ኢሞሽን ፊል ታደርጋላችሁ። የሆነ ነገር ዲሳይድ ለማድረግ ስታስቡ ሲጀመር ፊር አለ ማለት ነው። እሱ መጀመሪያ አክሴፕት ማድረግ አለብን። የሆነ ዲሳይድ ላደርግ ነው ኦኬ there is fear behind it ማለት ነው። what is that fear ያን ፊር ምንድነው? ኦኬ ያን ፊር ምንድነው? ከዛ በኋላ ያን ፊር ካወቀን በኋላ ያን ፊር just internalize እናደርገዋለን ፊል እናደርገዋለን። የኛ ቦዲ ምንድነው ፊል የሚያደርገው ያን ፊር በሚኖርበት ጊዜ የሚለውን ነገር ኤክስፒሪየንስ እናደርጋለን ማለት ነው። ከዛ በኋላ ያንን ነገር ኢምፕሬስ ካደረግነው በኋላ ራሱ ክላሪቲ ይሰጠናል ማለት ነው። ሶስተኛ ኢንጆይመንት ኢኳልስ ኤፊሺየንሲ ኢንጆይመንት እና ኤፊሺየንሲ እኩል ናቸው ይለናል። ምን ማለት ነው? ኦኬ ሳምቲንግ የሆነ ኢንጆይ የምታደርጉት ነገር ካልሰራችሁ ያንን ነገር ድጋሚ መስራት አትችሉም ማለት ነው። ስለዚህ ኤፊሺየንት ለመሆን ያንን አክሽን አትሊስት 15% ኢንጆይ ማድረግ ይኖርባችኋል ማለት ነው። ምክንያቱም ኢንጆይ ካላደረጋችሁት ኢንተርናል ፍሪክሽን ይኖራል ማለት ነው። ለምሳሌ አም ሪከርዲንግ ኢን ሂር ላይክ ስፔስ ላይ ማለት ነው። ባይ ዘ ዌይ ኢት ኢዝ አወር ካምፓስ እና ይሄ ካምፓስ ከተመቻችሁ ሌላ ቪዲዮ ሰራላችኋለሁ ብሎግ ምናምን ከፈልጋችሁ ሰራላችኋለሁ እና ይሄ ቪዲዮ ደግሞ እየጠቀማችሁ ከሆነ እስካሁን ድረስ ኮሜንት ሰብስክራይብ እና ላይክ አድርጉልኝ። ምክንያቱም እንደዛ ካደረጋችሁ አልጎሪዝሙ ለብዙ ሰዎች እንዲያደርስ ስለሚያደርግልኝ ማለት ነው። አመሰግናለሁ። ኦኬ ኤኒዌይስ ስለዚህ የት ጋር ነበርኩ? ኢንጆይመንት። ስለዚህ ማንኛውም ነገር የምታደርጉት ነገር ኢንጆይ ካደረጋችሁት 5-10% 5 ወይም 10% ኢንጆይ ካደረጋችሁት ይሄ መጨመር ይችላል ማለት ነው። እና ከኢንጆይመንት ላይ በጣም ትሪኪውን ያገኙት የምትሰሩት ስራ አይደለም ኢንጆይ የምታደርጉት how you do it ነው ማለት it's not what you do rather how you do it ነው ማተር የሚያደርገው ማለት ነው። ለምሳሌ ሪከርድ እያደረኩ ነው አይደል? አሁን ማድረገው ነገር ሪከርዲንጉ ሳይሆን how am I doing it like አሁን ምን እያደረኩ ነው እንዴት ነው ማደርገው የሚለው ነው ማተር የሚያደርገው ለኢንጆይመንት ማለት ነው። ስለዚህ ኢንጆይመንት ፊል ያደርጋላችኋል፣ ሞቲቬት እንድትሆኑ ያደርጋችኋል። ያንን ድጋሚ ያንን አክሽን እንድትሰሩት ያደርጋል። ድጋሚ አፕሎድ ማድረግ ይፈልጋሉ ምክንያቱም ኢንጆይ እያደረኩት ስለሆነ አሁን ማለት ነው። ስለዚህ ወደ አራተኛ ምንድነው? ኢሊሚኔት the should is a motivation killer። የሆነ ነገር ላይ ስታስቡ I should አለብኝ የምትሉ ከሆነ በቃ there is no way you are going to do that። ምክንያቱም አለብኝ ስትሉ behind that በቃ የሆነ somebody ፎርስ እያደረጋችሁ ነው ማለት ነው። እና autonomous is the best thing ማለት ነው። autonomous መሆን አለበት። ስለዚህ ለምሳሌ ላስረዳችሁ። ስፖርት መስራት አለብኝ ከምትሉ ግን ስፖርት መስራት እፈልጋለሁ። ምክንያቱም
ቢሃይንድ ኤቭሪ ሹድ ዜር ኢዝ ኤ ዋንት ማለት ነው። ሹድ ስትሉ በውስጥ ላይ ዋንት ነገር አለ ማለት ነው። ለምሳሌ አይ ሹድ ወርክ አውት ወይም መስራት አለብኝ ስፖርት መስራት አለብኝ ስትሉ ከውስጥ ግን ምን አለ? ዜር ኢዝ ኤ ዋንት ቢሃይንድ ኢት ማለት ነው። ጤነኛ መሆን እፈልጋለሁ የሚለው ፓርት አለ ማለት። ስለዚህ ጤነኛ መሆን ስለምፈልግ ስፖርት መስራት እፈልጋለሁ ስትሉ ዋንት ዱ ዚስ አይ ዋንት ዱ ዚስ ማለት ትጀምራላችሁ ማለት ነው። ስለዚህ ያንን ነገር ድጋሚ መስራት ትፈልጋላችሁ ማለት ነው። ስለዚህ ሹድ ኢዝ ኤ ሞቲቬሽን ኪለር። አምስተኛ ኤስኬፕ ዘ ታይም ፖቨርቲ 0.1% ያልኳችሁ አኮምፕሊሽ የሚያደርጉ በጣም ሰክሰስፉል የሆኑ ሰዎች የሚያስቡት ነገር ምንድን ነው? እንዳልኳችሁ ታይም ኢዝ ዊዝ ዘም ናት አጌንስት ዘም። ታይም አብሯቸው ያለ ነገር ነው። ምንድነው? ዋት ኢዝ ዋን ቲንግ የሆነ አንድ ነገር ብሰራ አሁን ላይ ኔክስት ይር ወይም አፍተር 2 ይር ያን ነገር ጠቃሚ የሚሆነው ብሎ ነው የሚያስቡ ማለት ነው። ስለዚህ አሁን ላይ የሚሰሯት ያቺ ነገር ለኔክስት 5 ይር የሚጠቅመውን ነገር ምንድነው ነው ማለት ላይ ኢትስ ዘ ታይም ማለት ነው። ገብታችኋል? ስለዚህ ታይም ፖቨርቲ ላይ መሆን የለባቸው። ምክንያቱም ኢን ራሽ ከሆናችሁ የምትሰሩት ነገር ሚኒንግፉል አይሆንም ማለት ነው። ምን ይላሉ ሚሊተሪ? ስሎ ኢዝ ስቴዲ ስቴዲ ኢዝ ፋስት ይላሉ። ስለዚህ ያን አንድ ነገር ለእናንተ አሁን ላይ የሚጠቅማችሁን ያን ስሎ የሆነ ነገር ብትሰሩ ኔክስት ይር ግን አፍተር ዛት የሚጠቅም ከሆነ ዱዊት ይለናል ማለት ነው። ኢንጆይ ካደረጋችሁ ሰብስክራይብ አድርጉ። ፒስ